ይሳቅልናል ብለን ቀልደን እስከ መጨረሻ የሰበርናቸው ሰዎች ብዛታቸው ይህን መነኩሴ አውጥታችሁ ጣሉልኝ ለምን ብለው ሲጠይቁት ከኔ በፊት በወንድሙ ላይ ፈርዷልና አንድ ሕፃንን ይዞ ሥርዓቱን አድርሶ በአብ በወልድ በመንፈስ ቅዱስ ስም አጠምቃለሁ ሲል ምን እያደረገን ነው? በእጆቹ ሕፃኑን ይዞ ከተሰቀለው ክርስቶስ ጎን ከሚፈሰው ውሃ እያስመታን እኮ ነው። እዚያ ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም እሱ ነው ማለዳ ማለት። አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም ብለን አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሰላም ጤና ይስጥልኝ የተወደዳችሁ የተዋህዶ ልጆች እህትና ወንድሞቼ በመላው ዓለም የምትገኙ እንዲሁም በሀገር ውስጥ ያላችሁ ፍጹም የሆነ የሕያው እግዚአብሔር ሰላም በእያላችሁበት ይገናኛችሁ እያልኩኝ ለዛሬም እግዚአብሔር የሚነግረን የሚገስጸን የሚያስተላልፍልን መልእክት አለ ያልኩትን ቪዲዮ ሰብ አድርጌ ይዤ መጥቻለሁ። አብሮነታችሁ ከኔ ጋር ይሁን። ይሄ ቻናል ያድግ ዘንድ ለእህቶች ለወንድሞች ለቤተሰብ እየላካችሁ ሼር ላይክ ሰብስክራይብ እያደረጋችሁ እነሱም እንዲያደርጉ ታስተባብሩና ማህበሩ ያድግ ዘንድ በፍጹም በእግዚአብሔር ፍቅር ጠይቃለሁኝ። አብሮነታችሁ አይለኝ። መልካም ቆይታ። ይህን ቪዲዮ ስታዩት ላይክ ማድረግ አይረሳ። የምታዩ ሰዎች በሙሉ ላይክ አድርጉልኝ። እንዲሁም ለእህት ወንድሞች ቻናሉን ሰፋ ይል ዘንድ ወደፊት ጥያቄና መልስ አንዳንድ ነገሮችን እናዘጋጅበታለንና እባካችሁ ድጋፋችሁ አይለኝ እያልኩኝ ወደ ፕሮግራሙ ሄዳለሁ። አብረን እንቆይ። በግምት ተናግረን የሰበርናቸው ሰዎች ብዛታቸው፣ ክፋት ተናግረን የሰበርናቸው ሰዎች ብዛታችን፣ ይሳቅልናል ብለን ቀልደን እስከ መጨረሻ የሰበርናቸው ሰዎች ብዛታቸው፣ የአፋችን ወለምታ ብዙዎችን ያደማ ብዛታቸው፣ በሐሜት ያቆሰልናቸው ሰዎች ስለነሱ የተናገርነው ዜና እየወደዱን እያለ እነሱ ጋር ደርሶ በእኛ የተሰበሩበት ብዛታቸው፣ የሚያሳፍረውን ነገር ለማስወገድ ሌላ አሳፋሪ ተግባር የምንሰራ ሰዎች ብዛታችን። የቱ ጋር ነው እግዚአብሔር የምናመልከው? ሰይጣን አጨናንቆ ቢዚ አድርጎናል። እኛ ከአሸናፊዎች እንበልጣለን። በወደደን በርሱ እንኖራለን። ግን በፍቅሩ ጥንቃቄ መመላለስ አቃተን። የቸርነቱ ብዛት አልገባችሁ አለን። ኃጢአት እየሰራን ዝም ሲለን የረሳን ያላየን መሰለን። የትዕግስቱ ብዛት ነው። ትከሻው ሳይዝል የተሸከመንን አምላክ እንፈራገጥበት ጀመር። ኃጢአታችን በዛ። አሁን ልቀቁ አለ ኢያሱ። አሁንም እንልቀቅ ምዕመናን። በብዙ ችግር ውስጥ እንሆናለን። እግዚአብሔር ግን አልተወንም። የበለጠ እንድንባረክ ማንን እናምልክ? እግዚአብሔርን በትህትና ግብዝነት በተለየው ማንነት፣ ከሐሜት በራቀ ከዘረኝነት በተለየ ፍጹም ፍቅርን በተሞላ ሰውን በማይጸየፍ ሁሉን እኩል በሚያይ ፍትሃዊ አይን የእግዚአብሔር ሰዎች እንሁን። የእግዚአብሔር ሰውነት ምልክቱ ይሄ ነው። ዝም ብሎ መምጣት አይደለም። ሰይጣን በጣም ሰዎችን የሚታገላቸው ፈራጅ እንዲሆኑ፣ ተመጻዳቂ እንዲሆኑ፣ ተጨናቂ እንዲሆኑ ያስመስላል እና ስለ ጽድቅ የምንጨነቅ ነው የሚመስልን፣ ግን አይደለም። ፈራጅ ነው የሚያደርገው። እግዚአብሔር ደግሞ በሌሎች ሰዎች ኃጢአቶች የሚፈርድን ሰው እንዴት እንደሚጠላ እንዴት እንደሚቀየም በተለይ በጻድቃኑ ላይማ ይህን ካየው በጣም ይቆጣል እግዚአብሔር። የሚቀጥለው ታሪክ ያስረዳቸዋል። አንድ አባት የገጠመው ቢኖር እጅግ ጠባቂ መልአኩን በግልጽ የሚያይ የእግዚአብሔርን በእሱ ላይ ያለውን ጸጋ ሁሉ የሚታወቀው አንድ መነኮስ ነበር እና ከብዙ ጊዜ በኋላ አንድ ከከተማ ያለ መነኩሴ ሊጠይቀው ሄደና እንዴት ነው በዓለም ያሉት አባቶች ሰዎች ምዕመናንስ እንዴት ናቸው አለ። በእናንተ በበረሃ ባላችሁ ጸሎት ተጠብቀው ይኖራሉ። መቼም ሰይጣን ምስጋናውን የሚልክብን ማለት ሊጎዳን ሲፈልግ ምስጋና ክፉ በሽታ ናት። ጻድቁም ሁሉ የምታደክም ምስጋና ናት። ከልባችን እንጠላት እንጻይፋት። በኋላ ይሄ በገዳም በበረሃ የሚኖር አባት አንድ የሚያውቀው መነኩሴ ነበረ። እንደው አንዳንድ ፈተና የሚፈተን ትዝ አለውና እንደው የአባ ገሌስ እንዴት ነው አለ። ያኛው ከከተማም የመጣው አይ እሱ መነኝ ምንም የጽድቅ ተስፋ የለውም አለ እና ያም የገዳማዊ ለካ የጠየቀው
ከዚያ ላይወጣ ይችላል ብሎ እና ይሄን በሚልበት ሰዓት እንደ እንቅልፍ መጣበትና ራእይ ያሳየው እግዚአብሔር። በራእይ ጎለጎታ ላይ ሄዶ ጌታ ልክ በስቅለት ሁለቱ ሽፍቶች በግራና በቀኙ ሆነው ተሰቅሎ ጌታ በመካከል ተሰቅሎ ይታየዋል። በዚያች ቅጽበት ነው። ከዚያ ሊሰግድለት ሲንበረከክ የእግዚአብሔር ድምፅ ሰማው። ይህን መነኩሴ አውጥታችሁ ጣሉልኝ። ለምን ብለው ሲጠይቁት ከኔ በፊት በወንድሙ ላይ ፈርዷልና። አያችሁ ያ እንዴት ነው ብሎ በጠየቀው መነኩሴ ላይ ለካ በልቡ ያው አይጸድቅም አይነት እሱ ከኃጢአት መላቀቅ አይችልም ብሎ ፈርዶበታል። ስለዚህ ከኔ በፊት ፈርዷልና በፍጥረቴ ላይ ከኔ በፊት ፈርዷልና አውጥታችሁ ጣሉልኝ አለው ይላል። እና ይሄ የሚጠብቀው መንፈስ ሲለየው ታወቀው ይላል። እና ወዲያው ከዚያች ከራዩ ብንን እንዳለ ለዛ ከከተማ መጥቶ ለሚጠይቀው መነኩሴ እንዲህ አለው፣ የዛሬዋ ዕለት በሕይወቴ ላይ እጅግ የከፋች ቀን ናት አለ። እንዴት አለ? እንዴት ሲለው አሁን የነገርኳችሁን ያየውን ራእይ ነገር። ያኛውም እያዘነ ተመለሰ። ከዚያ በኋላ ንስሐ ብሎ ቤት ውስጥ ሳያድር የባሰ በረሃ ገብቶ 7 ዓመት ባዶ መሬት ላይ እየተኛ የዳቦ የበሰለ ምግብ ሳይቀምስ ስለዚያች በህሊናው ስለፈረዳት ፍርድ 7 ዓመት እግዚአብሔር ለመነው። ከ7 ዓመት በኋላ እግዚአብሔር ይቅር ብያለሁ ብሎ የመጀመሪያ ብቃት መንፈሱ መለሰለት። አያችሁ እግዚአብሔር እንዴት እንደሚቀጣ። አሁን እሱ ጻድቅ ስለሆነ ነው የታወቀው። እኛ አንዴ በውጭ ስላለን፣ በውጭ ማለት ከእግዚአብሔር ረድኤት ውጭ ከጸጋው ውጭ ከምሕረቱ ውጭ ወተን በሰይጣናዊ ሐሳብ ስለተያዝ ምንም ያህል ብናማ ብንፈርድ ብንመጻደቅ ምን እንደጎደለብን አናውቅም። ስለማናውቀው ጥፋቶች እነዚህ የግብረ ፈሪስና የተስራ በሰራ ቁጥር ሁሉ ምን ይጸጋ እየራቀን እንደሆነ አናውቅም። የተወደዳችሁ የእግዚአብሔር ቤተሰቦች ፈሪሳዊነት ክርስትናችንን እያጠፋ እያማሰነ እያበላሸ ያለ እጅግ አደገኛ በሽታ ነው። አምላካችን እግዚአብሔር ከዚህ በሽታ ይፈውሰ። ስለማናውቀው አንፍረድ። ቅድም እንደነገርኳችሁ ኃጢአተኞች መስለው የተሳሉትና ፈሪሳውያን የፈረዱባቸው በሙሉ ጻድቅ ሆነው የተገኙ ናቸው። የምንፈርድባቸው በሙሉ ከኛ ቢያንስ ከኛ የተሻለ ጻድቃን ናቸው። የምንጸየፋቸው በሙሉ እግዚአብሔር ከዚህ ነፃ ያውጣል። መምህሮቻችን እግዚአብሔር ቃልዎት ያሰማልን፣ የአገልግሎት ዘመናቸው ይባረክ እላለሁ። እንግዲህ እኛንም በወንድሞች ላይ ከመፍረድ በእህት በእናት በአባት ላይ እንዲሁም የተለያየ እምነት ተከታዮች በሆኑ እህትና ወንድሞች ላይ መፍረድ ከዚህ እንድንወጣ መንፈስ ቅዱስ ይርዳን። አሁን ነገሮች ሁሉ ተገላቢጦሽ ሆነው እኛ ይሄን ይዘናል፣ እነሱ አልያዙም፣ እኛ ስለያዝን እንዳለን፣ እነሱ ስላልያዙ ይወድቃሉ፣ ይሞታሉ። እዚቹ ፍርዳችንን ጨርሰናል። የተገላቢጦሽ ጊዜው ከመጥፋቱ አሁን ጳጳሳትን ተናጋሪ እንደ ልብ በሽ ነው፣ ካህናትን ተናጋሪ፣ ዲያቆናትን ሰዳቢ፣ ቤተ ክርስቲያንን ታቦትን ሰዳቢ፣ ሁሉ ነገር በቃ ለጆሮም ለዓይንም የማይመች ነገር ነው ያለው። እግዚአብሔር እንደዚህ አይነት ፍርድ ከመስጠት በወንድሞች አጠገባችን ጎናችን ባሉ እህቶች ከመፍረድ ሰውሮ እያንዳንዳችን ያለብንን የልብ ቁስል የምንፈወስበትን ትኩረት አድርገን የራሳችን መዳን ላይ ትጋት እንድናደርግ መንፈስ ቅዱስ ይምራን፣ ያድለን፣ ይፈውሰን እላለሁ። ወደሚቀጥለው እሄዳለሁ። መልካም ቆይታ። አንድ ሕፃንን ይዞ ስርዓቱን አድርሶ በአብ በወልድ በመንፈስ ቅዱስ ስም አጥምቃለሁ ሲል ምን እያደረገን ነው? በእጆቹ ሕፃኑን ይዞ ከተሰቀለው ክርስቶስ ጎን ከሚፈሰው ውሃ እያስመታን እኮ ነው። እዚያ እያጠመቀን ነው። ዛሬ ለመቀበል ስንሄድ ምን እያደረግን ነው? ክርስቶስ ጎኑን ሲወጋው ደም ሲፈሰው አፋችንን ከፍተን ከዚያ መስቀል እንደምንቀበል ታስታውሳላችሁ? ከዚያ መስቀል አልተቋረጠም። ያ ጅረት ባህር ነው። ከዚህ ባህር ውስጥ ጠልቆ መውጣት በዚህ ውስጥ መዋሃድ ነው። እኛ የተጠራ ነው እዚች መስቀል ውስጥ ነው ያለችው። እንዲያውም አንድ መተርጉም ሲተረጉም አርየኒ ገጸከ ወአስማዕኒ ቃለከ፣ ፊትህን አሳየኝ ድምፅህን አሰማኝ የሚለውን የመሐሌን ትርጉም ሲተረጉም ምን አለ? ቤተ ክርስቲያን በተስፋ እንዲህ እያለች ተለምኖ ነበር። ባለቤቱ መጣና ወደ መስቀል ሲወጣ ቤተ ክርስቲያን ምዕመንን አብሮ ወደ መስቀል ይዟት ወጣ። ከመስቀል ሲወርድ አልወረደችም። በመስቀል ላይ ተዋት፣ አልወረደችም። እያንዳንዷ ምዕመን ከመስቀል የምትወርደው
ስትሞት ብቻ ነው። ነፍሷ ከስጋው ስትለይ ከመስቀል ይወርዳል። እኛ ማለት ከአንዱ ከክርስቶስ መስቀል አብረን አንድ ሁነን የተሰቀልነን። ስንት አንድ? አንድ። ምን አይነት አንድ? አንድ ብዙ የሆነ አንድ። የነፋስ መንፈስ፣ የውሃ መብሰስ፣ የብርሃን መመላለስ የማይገድው አንድ አንድ። መስቀሉ ዙፋኗ አንድ ይሆነች። እዚች ዙፋን ያለ ሰው ምን ያስባል? ምን ያስባል? ከአንዱ አካል መዋሃድ መቀበልን ያስባል። በአንዱ መስቀል ዙፋን ላይ እንዳለ ያስባል። መከራ መቀበልንም ያስባል። ወደፊቱ መቃብርና ትንሣኤ እንደሚጠብቀውም ያስባል። ትዕግስትንም ይላበሳል። ኪሩቤል የተሸከሙት መንበር እግዚአብሔር በዘፈቀደ የሚገለጽበት መንበር ነው። የአዲስ ኪዳን ኪሩቤል ክርስቲያኖች የሚሸከሙት መንበር ግን በዘፈቀደ የሚገለጽ ሳይሆን ራሱ የክርስቶስ ሥጋና ደም ነው። ወደዚያ የራቀ ነው። እንደነዚያ የሚገለጥ መገለጫ አይደለም። ይሄኛው መንበር ግን የሚዋሃድም የሚሸከም መንበር ነው። ስንት መንበር ተሸክመናል? አንድ። ስንቱን ለመዋሃድ ተጠርተናል? አንዱን። ያም መንበር ሥጋ መለኮት ደመ መለኮት እሱን እኛ ዙፋን ሁነን ተሸክመን ብቻ አይደለ ውሁዳን ሁነን በጸጋ እንድንዋሃደው የጠራን መንገድ ኦርቶዶክሳዊ ምንጭ መቀጃው ነው። እዚህ እንኳ ሁነን አንድ መንደር ሁነን ውሃ ማዶና ደብር ማዶ እያል በአንድ ማየት ካቃተን ጎበዝ ምን ሁነን ነው? ከአንድ ሥጋ የተቀበልን እንመስላለን? ከአንዲት ማኅፀነ ዮርዳኖስ የተወለድን እንመስላለን? ከአንድ መስቀል ላይ አብረን የተሰቀልን እንመስላለን? አንድ የክርስቶስ መቃብር ላይ የተቀበርን እንመስላለን? አንድ በክርስቶስ ትንሣኤ የተባበርን እንመስላለን? አንድ እግዚአብሔርን ያመን እንመስላለን? አንድ ትምህርትና ክህነት ያለን እንመስላለን ወይ? ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም እሱ ነው ማለዳ ማለት። ማለዳ ማለት ቅድሚያ ማለት ነው። ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም ከምንበላው፣ ከምንጠጣው፣ ከረፍታችን፣ ከኑሯችን፣ ከጉልበታችን፣ ከጊዜያችን የመጀመሪያ ሊሰጠው የሚገባው ማን ነው? እግዚአብሔር። አሁን ሰው ግን ለእግዚአብሔር የሚሰጠው የተረፈውን ጊዜ ነው። የተረፈውን መስጠት አቅቶትም እየተሰቃየ ነው። ቅድሚያ ለእግዚአብሔር። የበኩር ልጆቻችሁን ስጡኝ አለ እግዚአብሔር። ለምን ይመስላችኋል? የበኩር ልጆቻችሁን የሚለው ለምንድን ነው? ትልቁን ነገራችሁን መጀመሪያ ለማን ስጡኝ ነው? ለእኔ ስጡኝ ነው እግዚአብሔር የሚለው። ምክንያቱም እሱ የሚሰጠን ሁልጊዜ የእሱ የመጨረሻ ውድ የሆነውን ስጦታ ነው የሰጠን። የመጀመሪያው ለምሳሌ መልኩን አልሰጠንም? እሱ የመጨረሻ ትልቁን ነው የሚሰጠን። ለእግዚአብሔር ርጋፊ፣ ትራፊ፣ ፍርፋሪ አይደለም የሚሰጠው። ለእግዚአብሔር የመጀመሪያ ነው የሚሰጠው። ከዚያሳ ደግሞ ሁለተኛ የመጨረሻ እግዚአብሔር ወዶ የሰጠን ትልቅ ስጦታ አለ። አብ የሰጠን ምኑን ነው? ልጁን። ወልድ የሰጠስ ምኑን ነው? ራሱን። ስለዚህ ለእግዚአብሔር የሚወደድ የመጨረሻ ነገር የሚሰጠው አብርሃም የሚወደውን ልጁን እንደሰጠ ማለት ነው። እና ከጊዜም ምቹውን ሰዓት ለእግዚአብሔር መስጠት። ሰዓታችን በምንፈልገው ነገር አባክነን የተረፈውን ለእግዚአብሔር አይደለም የሚሰጠው። ምቹ ሰዓት ለእግዚአብሔር ነው። የበረታው ጉልበታችን ለእግዚአብሔር መሰጠት አለበት። እሱን ነው ልጄ ሆይ ልብህን ስጠኝ አለ። ምን ስጠኝ ነው ያለው? ልብህን ስጠኝ የተባለ ምንድን ነው? በእስራኤል በጣም አስፈላጊ አካል ተብሎ የሚታወቀው ምንድን ነው? ልብ ነው። ስለዚህ ዋና ነገራችንን ሁልጊዜ እግዚአብሔር ይፈልጋል። ዋና ነገራችንን እና ቅድሚያ ለእግዚአብሔር። እስቲ ቅድሚያ ለእግዚአብሔር በሉ እንጂ። ቅድሚያ ለሐሳባችን፣ ቅድሚያ ለፍላጎታችን። ስብሰባ ተሰብስበን ስንናገር ራሱ ቅድሚያ ለማን ተናገሩ? ለእግዚአብሔር ነው። ማለዳ ማለት እግዚአብሔር እስቲ ይቅደም ነው። እኛ ከምንቀድም፣ ዘመዶቻችን ከሚቀድሙ፣ ፍላጎታችን ከሚቀድም፣ ክብራችን ከሚቀድም፣ ተደፈርኩ ባይነታችን ከሚቀድም እግዚአብሔር መጀመሪያ ይሁን። እኛ መጨረሻ እንምጣ እስኪ። እግዚአብሔር ምንም እኮ ይታስ እግዚአብሔርን እኔ ትዝ የሚለን ቤተክርስቲያን ስንሄድ ነው መሰል።
የሆነ ውይይት ስናደርግ የሆነ ነገር ስናደርግ ውሳኔ ስንወስን እንደው ማን ትዝ ብሎት ኧረ እግዚአብሔር ተብሎ ቢጠራ ራሱ ተው እሱን ተው ቆይ ኋላ እንነጋገራለን። ታምር ነው እናቴ። እንደው ሰው እኮ እናቴ ደስ የሚል ነገር ነው። እንደው ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክላቸው። ግሩም ድንቅ መልእክትን ያስተላለፉልን አባቶቻችን ለእግዚአብሔር የሚገባውን ከልብ የሆነ መስዋዕት እንድናቀርብ ቅዱስ ፈቃዱ ይሁንልን። አይነ ልቦናችንን ያብራልን። ሁላችንንም እግዚአብሔር ወደ ምሕረቱ በንስሐ ይመልሰን እያልኩኝ ወደሚቀጥለው እሄዳለሁ። አብሮነታችሁ ከኔ ጋር ይሁን። መልካም ቆይታ። ድንግል ማርያም አዳም ከወደቀ በኋላ የለበሰውን ስጋ ነው የለበሰችው የሚል ጥያቄ ነው። የእመቤታችን ጉዳይ አከራካሪ መሆኑ እንግዲህ ምናልባት በብሉይ ኪዳን ብዙ ከተመሰሉላት ምሳሌዎች አንዱ ሐውልተ ስምዘ ኢያሱ የሚለው ነው። የኢያሱ የምስክርነት ድንጋይ የሚለው ነው እና የኢያሱ የምስክርነት ድንጋይ ለሁለቱም ነገር ለሁለት ነገሮች ነው የሚረዳው። አንደኛው እስራኤል ቃል ኪዳናቸውን ቢያፈርሱ ምስክር ሆኖ ሊመሰክርባቸው ነው። ሁለተኛው ደግሞ ኢያሱና እስራኤል በዚያ በኩል እንደማለፋቸው ምስክር ሆኖ ለአሕዛብ ሁሉ ሲናገር እንዲኖር የሚያደርግ ነው ይላል እና ልክ እንደዚህ የምስክርነት ድንጋይ እመቤታችንም ሐውልተ ስም ስለሆነች ወይም ደግሞ የምስክርነት ድንጋይ ብለን የምንጣል ወደ ምድረ ርስት ለመግባት አደለ ያን የምስክርነት ድንጋይ ሲያቆሙት ሲሻገሩ እንደምትክት ሆኖ ነው የተቀመጠው እና ወደ ተስፋይቱ ምድር ወደ መንግስተ ሰማያት ወደ መግባታችን እመቤታችን ምልክታችን ስለሆነች ይመስላል። እንግዲህ ያለፈው ያገደመው ሁሉ የእመቤታችን ጉዳይ ያገኘዋል። ምክንያቱም የተስፋይቱ ምድር መግቢያ ላይ የሚገኝ የምስክርነት ድንጋይ ስለሆነ ደብረ ሲና ይርቀናል፣ ወይም ሌሎች ምልክቶችም እንደዚሁ ይርቁናል። ይህኛው ግን እዚህ ቅርብ ነው፣ የተስፋይቱ ምድር መግቢያ ላይ ያለ ነው። ለዚህ ነው እንግዲህ ሰው ስለ አዳምና ስለ ሔዋን ሳይሆን ስለ እመቤታችን ስለ ድንግል ማርያም ስለ ድንግልናዋም ስለ ንጽህናዋም ስለ ሁሉም ነገሯ እያነሳ ክርክር ላይ እንመለከታለን ማለት ነው እና በተለያዩ ዘመናት አዳዲስ ጉዳዮች እየተነሱ ብዙ ክርክሮች ይደረጉ ነበር። በዚህም ዘመን ልክ እንደዛው ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይህንን ብናጠፋ ደግሞ ሌላውም እንደዛው ክርክሩ እየቀጠለ ነው ሊሄድ የሚችለው ማለት ነው። እንግዲህ ምናልባት ሀሳቡ የማን እንደሆነ ከምን እንደተነሳ ባላውቅም ቅሉ የእመቤታችን ተፈጥሮ ግን ስንመለከት አዳማዊ ጠባይ አዳማዊ ግብር ያላት ወይም ከምድራዊ የሰው ልጆች የተገኘች እንደሆነች እናውቃለን። በምድር ላይ እግዚአብሔር አንድ ሰውን የፈጠረው እሱም አዳም ነው። በአዳም ላይ ወይም ከአዳም ባህሪ ሁሉም ተገኘ። ስለዚህ እመቤታችን ከየት ተገኘች ብንል ከሰማይ የወረደች ልትሆን አትችልም። እንደ ቤተክርስቲያናችን አስተምሮ መጽሐፍ ቅዱስም እንደሚነግረን ከአዳም የተገኘ ነው ፍጥረት በጠቅላላው ማለት ነው። አሁን ክርክር የተነሳውም በዚህ ጉዳይ ሳይሆን በእርግጥ ክርክር የተነሳው የወደቀውን የአዳምን ገላ ለብሳለች የሚለው ነው። ሲጀመር የአዳም ገላ የወደቀ አይደለም፣ በኋላ በኃጢአት ምክንያት ያደፈ መሆኑ ግን ምንም ጥርጥር የለውም። ሲጀመርም ለኃጢአት ወይም ለሞት ተስማሚ ነው ወይም የሚስማማው ነው። ቢያድፍ ሊስማማው የሚችል በንጽህና ቢቀጥልም ደግሞ ንጹህ ሆኖ ሊቀጥል የሚችል ሲፈጠርም ለኃጢአት የተመቸ ሆኖ የተፈጠረው ማለት ነው። የሚስማማው ልክ ለዚህ ዓለም ጨለማ ኃጢአት ማነው ብርሃንም ሲፈራረቁበት እንደሚኖሩ ማለት ነው። ልክ እንደዛ ነው። በቃ የአዳም ገላ ወይም የአዳም ባህሪ ኃጢአት የሚስማማው ጽድቅ የሚስማማው እንደዛ ሆኖ ነው የተፈጠረው። አዳም ከመበደሉ በፊት እኮ የማይሞት ሰው ሆኖ ተፈጥሮ ነበር። የማይሞት ሞት የማይስማማ ሆኖ ተፈጥሮ ነበር። ቃሉ የተነገረው ቃል እኮ ምንድን ነው የሚለው? ይሄን ብታደርግ ትሞታለህ የሚል ቃል የለም። ይሄ ማለት ባህሪ ይለወጣል ማለት እኮ አይደለም። ትሞታለህ ማለት ሞትም የሚስማማው ነው ማለት ነው። ይሄን ባታደርግ ግን በህይወት ትኖራለህ ነው የሚለው እንጂ የማይሞት ሆኖ አይደለም የተፈጠረው። ሊሞት የሚችል ነው። በእርግጥ ይህን ካላደረገ ደግሞ አይሞትም። ዋናው ነገር እሱ ነው። ስራው ነው የሚወስነው ማለት ነው እንጂ ልክ ያንን ስራ ሲሰራ ባህሪው ሊለወጥ አይችልም። እግዚአብሔር ራሱ በመጽሐፍ ቅዱስም የተጻፈው እኮ አልበሶ ማይዳ ለዘማይስ ነው የሚለው። ከዚያ በኋላ ቆርበት አለበሳቸው ይላል እንጂ ባህሪያቸውን ለወጠላቸው አይልም። ይሄ ማለት ከልብስ ያለፈ ለውጥ የለም ማለት ነው። ግን ባህሪው እንዳለ ቀጥሏል ማለት ነው። አሁን ወደ እመቤታችን ስንመጣ እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? ከወደቀው ከዚያ ካደፈው ነው የተገኘችው የሚለውን ነገር ስናነሳ ባህሪው እሱ ነው። ምክንያቱም አዳም በኩር ያልሆነው ስጋ ስለማይገኝ ማለት ነው። ከእሱ ነው የተገኘችው። ነገር ግን ከመጀመሪያም ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም ብለን ነው በቤተክርስቲያናችን የተማርነው የምናምነው ማለት ነው።
ይሄ በሔዋን ተፈጥሮ ብናየው በምሳሌ የተሻለ ይሆናል ብዬ አስባለሁ። ከአዳም ጎን አንዲት አጥንት ተነሳ አይደለም እንለው ከሷ ደግሞ ሌላውን ፍጥረት ብለን ነው የምናየው። ሔዋን ማለት እመሔዋን ማለት ነው አይደል? በግብር ለሔዋን አይስማማትም በመቅደም ካልሆነ በስተቀር እመሔዋን ወይም እሞሙ ለኩሎም ሔዋን መባል የሚገባት እመቤታችን ቅድስት ድንግል ማርያም እንደሆነች ሊቃውንት ይመሰክራሉ። ቅዱስ ኤፍሬም የሚለው እሞሙ ለኩሎ ሔዋን ብሎ እመቤታችን ሔዋን የሚለውን ቃል ትርጉም ለሔዋን ለእመቤታችን ሰጥቶ ይናገራል ማለት። በዚህ ምክንያት እንደውም ቤተክርስቲያናችን ዳግሚት ሔዋን ብላም ትጠራታለች እና እመሔዋን መባል የሚገባት ቅድስት ድንግል ማርያም። ምክንያቱም ሕያው የሆነ አዳም ወይም ደግሞ አዲሱን አዳምን በማስገኘት ሕያዋን ፍጥረታት እንዲበዙ ያደረገች እመቤታችን ቅድስት ድንግል ማርያም ስለሆነች ነው። ከዛ በኋላ ከጎኑ ከተገኘ ማየገቦ እየፈለፈልን ወይም ደግሞ እየነቃን ሁላችንም እየተወለድን መብዛት ጀመርን ማለት ነው። እና የሔዋን ሀገርም ገነት መንግስተ ሰማያት ነው፣ ይህ ዓለም አይደለም። የሔዋን ልጆች የት ነው የኖሩት ስትል እዚህ ነው። የሔዋን ልጆች ምን አይነት ነበሩ ስትል ሞትን ያስተዋወቁ ናቸው በዓለም ላይ አይደል? የመጀመሪያ ሞትን እኮ የሰበኩት ወይም ያስተዋወቁን አዳም በጆሮ የሰማውን በዓይኑ እንዲያዩ ያደረጉት ልጆቿ ናቸው። ስለዚህ እመሔዋን መባል የሚገባት አይደለችም ነው። ይልቁንም ይሄ ለማን ይገባል? ለእመቤታችን ይገባል። ይሄን ሁሉም ምን ለምን መሰለ ወደ ምን ልወስደ ነው? ከአዳም ጎን የተገኘችው ያች አጥንት ከበደል በፊት ከነበረው ስጋ ነው ወይስ በፊት ብትለኝ በፊት ነው። ከበደል በፊት በነበረው ነው። ስለዚህ ያች ከአዳም ጎን የተገኘችው ሔዋን ደግሞ እመቤታችን ድንግል ማርያም ናት። ለዚያውም ከሔዋን የምትበልጥ ሌላ ሔዋን። ከሔዋን የምትበልጥ ምን ለምን መሰለ? ሔዋን በዮሐንስ አፈወርቅ እንዳስተማረው ከአዳም ጎን ተገኘች እንጂ ያለ ሴት አዳም እንዳስገኛት ሁሉ ያለ ወንድ ማስገኘት የቻለች ሴት አልነበረችም። ድንግል ማርያም ግን የሔዋን ዕዳ ጨምራ መክፈል የምትችል አይነት ሴት ናት፣ ሔዋን ናት ማለት ነው። ስለዚህ ከሔዋንም የምትበልጥ ሌላ ግርምት የሆነች ሔዋን ማናት ብትለኝ እመቤታችን ቅድስት ድንግል ማርያም ናት። ሆኖም ግን አሁን አዳም ተለውጦ እሷ ተገኘች ማለታችን ሳይሆን ከዚያን ጊዜ ጀምሮ በመንፈስ ቅዱስ ጥላ ስር ተጠብቃ ትኖር የነበረች ናት እመቤታችን ቅድስት ድንግል ማርያም። ከዚህም የተነሳ ምን እንላለን? ኃጢአቱ አላረፈባትም ባህሪውን እንጂ ኃጢአቱን አልወሰደችም ብለን እንናገራለን። ምን ማለት ነው? በሌላ አነጋገር ከርከቤዴን የምትባል እንቁ የምትወልድ ወፍ አለቻት። ከእንቁ ሳትወለድ እንቁ የምትወልድ ወይም ከእንቁ ሳትገኝ እንቁ የምታስገኝ ወፍ ናት። አዳም ልክ እንደዚያው ነው። ለራሱ ንጽህና ሳይኖረው ንጽሕት የሆነችን ገላ ወይም ደግሞ ንጽሕት የሆነች ባህሪ ያላትን እመቤታችን ቅድስት ድንግል ማርያምን ማስገኘት ይቻለ ነው ብለን እናምናለን ማለት ነው። ራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸው ይርዘምላቸው። እንግዲህ በእመቤታችን ጉዳይ አጠር አድርገው በሚገባ ነው ያስተማሩንና እግዚአብሔር የተመሰገነ ይሁን። የእመቤታችን በረከት በያላችሁበት ይገናኛችሁ ይገናኘን እያልኩኝ ለዛሬ የተዘጋጀውበት ይሄ ነው። እንግዲህ በሚቀጥለው እስክንገናኝ እህትና ወንድሞቼ እንግዲህ በያላችሁበት ፍጹም የሆነ የእግዚአብሔር ሰላም ከእናንተ ጋር ይሁን፣ የልባችሁ መሻት ይገናኛችሁ። ይህ ቻናል ያድግ ዘንድ ለእህት ለወንድሞች እንዳልኩት በእግዚአብሔር ፍቅር ቻናሉ ማወሩ ይሰፋ ዘንድ አሳውቁ። ቤተሰብ ሰብሰብ እንድታደርጉ በእግዚአብሔር ፍቅር ጠይቃለሁ። እንደተለመደው የእመቤታችን የስውሯ ማርያምን ታምር አስገብቼ ሁልጊዜ ታምሯ በያለንበት እንዲገናኘን እየተመኘሁ ከወዲሁ እሰናበታለሁ። በሚቀጥለው እስክንገናኝ ፍጹም የሆነ እግዚአብሔር ሰላም በያላችሁበት ይገናኛችሁ። ቸር ክረሙ፣ ቸር ቆዩ። አንዲት አይነ ስውር ሴት ስውሯ ማርያም ገዳም ትመጣና እዚሁ ተቀምጣ መጠመቅ ትጀምራለች። ልክ በስድስተኛው ቀን ከምታድርበት አዳራሽ ትነሳና አስተማሚዎቿን አስጠማቂዎቿን ዛሬ የበረከት ስራ ካልሰራውኝ ትላቸዋለች። እነሱም ደግሞ አይንሽ እኮ ማየት አይችልም፣ አይነ ስውር ነሽ፣ እንዴት አይተሽ ነው ስራ የምትሰሩ? ይቅርብሽ ይሏታል። እሷም ደግሞ እመቤቴ ታግዘኛለች ካልሰራውኝ ብላ ግድ ትላቸዋለች። በዚህን ጊዜ አስተማሚዎቿ እሺ ብለው ይዟት ይመጣሉ። የበረከት ስራ ሲሰራ እንደ አጋጣሚ አፈር እየታፈሰ ነበረ። ይኸው አፈር የሚታፈስበት ጋር ደርሰሻል ይሏታል እና እሷም ጎንበስ ብላ አፈሩን መዛቅ ስትጀምር 27 ዓመት ሙሉ ጨልሞ የነበረው የአይኗን ብርሃን እመቤታችን በቅጽበት ነው ያበራችላት። እመቤታችን ስውሯ ማርያም ክብር ምስጋና ለእርሷ ይሁን። እባካችሁን ይህንን ቪዲዮ ለእንደዚህች አይነት ልጅ ለእመቤታችን ጠላቶች ለዘንዶው ልጆች አድርሱልኝ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አደራችሁን የእመቤታችን ነገር ሲነሳ መናፍቃን ያንገበግባቸዋልና ይህንን ቪዲዮ እንዲያስጠፉት በቻላችሁ ታቀም ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። መንፈሳዊ ነገር ብቻ እንዲደርሳችሁ አካውንቱን እንዲሁ ደግሞ ፎሎ አድርጉ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናታችን ስውሯ ማርያም ሁላችሁንም ለደጇ ለምስክርነት ታብቃችሁ። መልካም ቀን።
በደመና ነይ በደመና ነይ በደመና እመቤታችን ልትልና ነይ በደመና